ወገኖች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። መጋቢ መስፍን ጉተማል። ሐሜት ምንድን ነው? ሐሜት የሚለው ቃል በአማርኛ መዝገበ ቃላት ውስጥ የሚከተሉትን 4 ትርጉሞች ይይዛል። አንደኛ፣ አንድ ሰው በሌለበት ቦታ ስለ እሱ በክፉ መናገር ወይም ምስጢሩን ማውጣት። ሁለተኛ፣ የሌለውን ሰው ገመና፣ ነውር ወይም ምስጢር እያወሩ ስም ማጥፋትና ክፉ ነገር መናገር። ሦስተኛ፣ ሆነ ተብሎ የሰውን ስም፣ ክብር ወይም መልካም ዝና ለማጉደፍ የሚደረግ ወሬ። አራተኛ፣ የነበረውን እውነታ በመቀየር የውሸት ታሪክ በመፍጠር ለሌሎች ማስተላለፍ ማለት ሲሆን በአጠቃላይ ሐሜት ማለት አንድ ሰው በሌለበት ወይም በማያውቀው ሁኔታ ስለ እርሱ ስም አጥፊ የሆኑ ወሬዎችን ለሌላ ሰው ማውራት፣ ማሰራጨት ማለት ነው። ይህ ድርጊት ደግሞ በሰዎች መካከል አለመግባባትን የሚፈጥር፣ የመተማመን መንፈስን የሚጎዳና ማኅበራዊ ግንኙነቶችን የሚያበላሽ፣ ግጭትን የሚያመጣ ነው። ሐሜተኛ ሰው ሙሪያፍ ይባላል። ይህ ማለት አሳባቂ፣ ነገር ለቃሚ ማለት ነው። ሐሜት ኃጢአት ነው። ኃጢአት ደግሞ በእግዚአብሔር ላይ ማመፅ ነው። አመፅ የሚለውን ቃል ዘርጋው የአማርኛ መዝገበ ቃላት መክዳት፣ መበደል፣ አለመታዘዝ ወይም እምቢተኝነት ብሎ ይተረጉመዋል። ስለዚህ ኃጢአት ማለት በእግዚአብሔር ላይ ማመፅ ማለት ነው። ይህም እግዚአብሔር በቃሉ አድርጉ ያለውን አለማድረግ፣ በተቃራኒው ደግሞ አታድርጉ ያለውን ማድረግ፣ ለእግዚአብሔር አለመታዘዝ ማለት ነው። ሐሜት ኃጢአት ስለሆነ ኃጢአተኛ ሰው ደግሞ በእግዚአብሔር ላይ እያመፀ ያለ ሰው ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው ይላል። ሐሜት የተለያዩ ጉዳቶችን ያመጣል። ለምሳሌ አንደኛ፣ የሚያማውንም የሚታማውንም ሰው ስነ ልቦና ይጎዳል። ሁለተኛ፣ በሰዎች መካከል መቀራረብንና ሰላምን ያጠፋል። ሦስተኛ፣ የሐሜተኛውንም የሚታማውንም ሰው ተአማኒነትና ክብር በሰዎች ዘንድ ዝቅ ያደርጋል። ሐሜት ከመጥፎ ተግባራት መካከል አንዱ ነው። ሐሜት ሰው ያደረገውንም ያላደረገውንም እየጨማመሩ የሰውን ገመና ለሌላው በመናገር ስም ለማጥፋት በቃላት የሚሰራ ኃጢአት ነው። ሐሜት ከመጥፎ ተግባራት መካከል አንዱ ነው። ሐሜት ሰው ያደረገውንም ያላደረገውንም እየጨማመሩ የሰውን ገመና ለሌላው በመንገር ስም ለማጥፋት በቃላት የሚሰራ ኃጢአት ነው። ሐሜተኛ ሰው ፍቅር የጎደለው ሰው ነው። ፍቅር የሰውን ገመና ድካም ይሸፍናል። ለደካማው ሰው ይጸልያል እንጂ የሰውን ድካም ለሌላ ሰው አያወራም። ሐሜት ሰይጣን በሰዎች ልብ ውስጥ የሚዘራው ቂምና ጥላቻ፣ ቅናት ያለበት መጥፎ ዘር ሲሆን የሐሜት ተቃራኒ ደግሞ ሰውን መውደድ፣ የሰውን ድካም እንደ ራስ ድካም ቆጥሮ ለደካማው ሰው መጸለይ፣ ድካሙንም መደበቅ ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 20 ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና፣ ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። ሐሜት ለሚያማ ሰው ቀላል ቢመስልም የታማውን ሰው ግን በሰዎች ፊት ተቀባይነትን፣ ታማኝነትን ወዘተ የሚያሳጣ ነው። ሐሜት ሰሚውንም በተለያየ መንገድ ሊጎዳው ይችላል። ይህ ማለት ሐሜት ሰሚው ከሰማው ሐሜት የተነሳ የታማውን ሰው እንዴት እንዲህ ያደርጋል፣ ምን አይነት ሰው ነው ወዘተ እያለ ፈራጅ እንዲሆን ሊያደርገው ይችላል። በሌላው ላይ መፍረድ በመጽሐፍ ቅዱስ በእግዚአብሔር ቃል ኃጢአት ነው። የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 2 እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል ይላል። ሐሜት ጥንቃቄ ካልተደረገበትና ጆሮ ካልነፈጉት ሲደመጥ ትኩረት የሚስብ ጉጉት የሚፈጥር
ኃይል ያለው ነውና በቀላሉ ሐሜት ሰሚን ሰው ሊያሳምን የሚችል ከመሆኑም በተጨማሪ ሐሜት ሰሚውን ሰው የሰማውን ሐሜት እርሱም ለሌላ ሰው አስተላላፊ እንዲሆን በማድረግ ሐሜተኛ ሊያደርግ የሚችል ኃጢአት ነው። ሐሜት ሰውን ከሰው የሚያራርቅ፣ መልካሙን ወንድማማችነት የሚያፈርስ፣ ጸብንና ጥላቻን ሊያመጣ የሚችል በክፉ መንፈስ ኃይል የሚገፋ ኃጢአት ነው። ሐሜት ካልጠሉትና ካልራቁት ንቀውም ጆሮ ካልነፈጉት እንደ ተላላፊ በሽታ በቀላሉ ከሰው ወደ ሰው የሚተላለፍ ኃጢአት ነው። ሐሜት ራስን ጻድቅ አድርጎ ሌላውን መክሰስ ነው። ይህ ደግሞ በቀጥታም ይሁን በተዘዋዋሪ መንገድ የከሳሹን የዲያብሎስን ሥራ መሥራት ነው። ዲያብሎስ ከሳሽ ነውና። የዮሐንስ ራእይ ምዕራፍ 12 ቁጥር 10። ታላቅን ድምፅ ከሰማይ ሰማሁ እንዲህ ሲል፣ እነሆ የአምላካችን ማዳን ኃይል፣ መንግሥትም የክርስቶስም ሥልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ይላል። ሐሜት ስንናገር እግዚአብሔርን እናሳዝናለን። በእርሱ ፊት የኃጢአት ዕዳ በራሳችን ላይ እንጨምራለን። ሐሜት መንፈሳዊ ሕይወታችንን ይጎዳል፣ ወደ ኋላም ይጎትተናል። ቀደም ብለን እንዳነሳ ነው ስናማ ራሳችንን ጻድቅ አድርገን የምናማውን ሰው ግን እየኮነንን መሆኑን ማስተዋል ያስፈልጋል። ራስን ጻድቅ አድርጎ ሌላውን ስለመኮነን መጽሐፍ ቅዱስ ምን ይላል? የማቴዎስ ወንጌል ምዕራፍ 7 ከቁጥር 3 እስከ 5። አንተ ግብዝ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፍን ታወጣ ዘንድ አጥርተህ ታያለህ ይላል። ከሐሜት ኃጢአት እንድንርቅ መጽሐፍ ቅዱስ እንዲህ ይመክረናል። የያዕቆብ መልእክት ምዕራፍ 4 ቁጥር 11፣ ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለም ይላል። ከዚህ የቃል ክፍል የምንረዳው ሰው ስናማ የእግዚአብሔርን ሕግ ማለትም ቃሉን እያማን ነው። ይህ ደግሞ የሕጉን ባለቤት እግዚአብሔርን ማማት ነው። እንዲሁም ሰውን ስናማ ራሳችንን ጻድቅ አድርገን በሰው ላይ እየፈረድን ነው። ነገር ግን ፈራጅ እግዚአብሔር ብቻ ነው። ስለዚህ በሰው ላይ ፈራጅ ከሚያደርግ ኃጢአት ከሐሜት እንራቅ። የያዕቆብ መልእክት ምዕራፍ 4 ቁጥር 11፣ ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆመዋል ይላል። ሐሜተኛ ሰው ምስጢርን ስለማይጠብቅ ቋሚ የሆነ ወዳጅ የለውም፣ ታማኝነትም አይኖረውም። መጽሐፈ ምሳሌ ምዕራፍ 11 ቁጥር 13፣ ሐሜተኛ ምስጢርን ይገልጣል፣ ታማኝ ሰው ግን ምስጢርን ይጠብቃል ይላል። ስነ ምግባራዊና መንፈሳዊ ምክር። አንደኛ፣ ክርስቲያኖች ከንግግራቸው እንዲጠነቀቁና ሌሎችን የሚያንጽና የሚጠቅም ነገር ብቻ እንዲናገሩ መጽሐፍ ቅዱስ ያዛል። ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 29፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። ሁለተኛ፣ ክርስቲያን አንደበቱን ከክፉ ንግግር መክታት አለበት። አንደበቱን በሐሜትና በስድብ በእርግማን ወዘተ የሚያረክስ ሰው የእርሱ አምልኮ ከንቱ ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 26፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ሦስተኛ፣ ክርስቲያኖች መለያየትንና አለመግባባትን ከማስፈን ይልቅ አንድነትንና መግባባትን የሚያበረታቱ ሰላም ፈጣሪዎች እንዲሆኑ ተጠርተዋል፣ ደግሞም ታዘዋል። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 10፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ይላል። እንዲሁም አንደኛ ጴጥሮስ ምዕራፍ 1 ቁጥር 22፣ ለእውነት እየታዘዛችሁ
ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። አራተኛ፣ ሐሜት ጎረቤታማቾችን ያራርቃል፣ ጓደኛማቾችንም ይለያያል። መጽሐፍ ቅዱስ ሐሜተኞችን ጠብጫሪዎች እንደሆኑ ይናገራል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 28 ጠማማ ሰው ጠብን ያነሳሳል፣ ሐሜተኛም የቅርብ ወዳጆችን ይለያያል ይላል። አምስተኛ፣ ከሐሜተኛ ሰው መራቅ አስፈላጊ ነው። ሐሜተኛን ሰው ከሐሜቱ እንዲርቅ መምከር፣ ማስመከር፣ ነገር ግን ከሐሜት ኃጢአቱ ካልተመለሰ ከእርሱ መራቅ ያስፈልጋል። መጽሐፈ ምሳሌ ምዕራፍ 20 ቁጥር 19 ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙጥ ሰውን አትገናኘው ይላል። ሐሜት በቃላት የሚተላለፍ ተራ ወሬ ቢመስልም ተራ ወሬ አይደለም። በቅናት፣ በተንኮል፣ በምቀኝነት ኃይል የሚተላለፍ የሚታማውን ሰው ስም የሚያጠለሽ፣ የሚያዋርድ፣ የሚያሳቅቅ በንግግር የሚተላለፍ የክፉ ፍላጻ ነው። ሐሜት ጥንቃቄ ካልተደረገበትና ካልራቁት እንደ ተላላፊ በሽታ ከሐሜተኛ ሰው የሚተላለፍ ጎጂ ልማድ ነው። በሐሜት ክፉ ጎጂ ልማድ ላለመያዝ መፍትሔው ለሐሜት ጊዜ አለመስጠት፣ ከሐሜተኛ ሰው መራቅ። ሐሜት በወንድማማች መካከል ክርክርና ጸብን ሊያስነሳ የሚችል የወንድማማች ኅብረትን የሚያናጋ የዲያብሎስ መጠቀሚያ መሳሪያ ነው። ሐሜት ትዳርን የሚያክል ትልቅ ተቋም እስከ ፍቺ ድረስ ሊያደርስ የሚችል የክፋት ኃይል ያለው ነውና በሐሜት ወጥመድ ላለመያዝ ለሐሜት ጆሮ ባለመስጠት ከሐሜትና ከሐሜተኞችም መራቅ ያስፈልጋል። ሐሜት በቀጥታ የሚተላለፍ ተራ ወሬ ቢመስልም ተራ ወሬ አይደለም። በቅናት፣ በተንኮል፣ በምቀኝነት ኃይል የሚተላለፍ የሚታማውን ሰው ስም የሚያጠለሽ፣ የሚያዋርድ፣ የሚያሳቅቅ በንግግር የሚተላለፍ የክፉ ፍላጻ ነው። ሐሜት ጥንቃቄ ካልተደረገበትና ካልራቁት እንደ ተላላፊ በሽታ ከሐሜተኛ ሰው የሚተላለፍ ጎጂ ልማድ ነው። በሐሜት ክፉ ጎጂ ልማድ ላለመያዝ መፍትሔው ለሐሜት ጊዜ አለመስጠት፣ ከሐሜተኛ ሰው መራቅ። መጽሐፈ ምሳሌ ምዕራፍ 16 ቁጥር 28 ጠማማ ሰው ጠብን ያነሳሳል፣ ሐሜተኛም የቅርብ ወዳጆችን ይለያያል ይላልና። ማጠቃለያ፣ ቀደም ብለን እንዳየነው ሐሜተኛ የሆነ ሰው ሐሜተኝነቱን እንዲተው እየተመከረ ነገር ግን ሐሜቱን የማይተው ለመተውም ፈቃደኛ ካልሆነ ከሐሜተኛ ሰው መራቅ እንደሚገባን መጽሐፍ ቅዱስ ይናገራል። ለምሳሌ መጽሐፈ ምሳሌ ምዕራፍ 20 ቁጥር 19 ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙጥ ሰውን አትገናኘው ይላል። ይህ የእግዚአብሔር ቃል ነው። ቃሉም ትእዛዝ ነው። ክፉ ከሆነ ነገር ሁሉ ለመራቅ ትእዛዙን ማክበር የግድ ነው። ስለዚህ በኃጢአቱ ተጸጽቶ ንስሐ የማይገባና ከኃጢአቱ ከማይመለስ ሰው በፍቅር መራቅ እንደሚገባ መጽሐፍ ቅዱስ ያስተምረናል። በኃጢአት ልምምዱ ተጸጽቶ ንስሐ የማይገባ ከልምምድ ኃጢአቱም ለመራቅ ፈቃደኛ ካልሆነ ሰው መራቅ የፍቅር መጉደል አይደለም። በኃጢአቱ ጸንቶ ንስሐ ባለመግባት በኃጢአቱ ከሚኖር ሰው መራቅ በኃጢአት ልምምድ ውስጥ ያለው ሰው ወዳጁ ሲርቀው ለምን ራቀኝ ብሎ ራሱን እንዲመለከትና በኃጢአት ልምምዱ ተጸጽቶ ንስሐ እንዲገባ ሊያደርገው ይችላል። እንዲሁም እያወቀ ንስሐ ባለመግባት ከኃጢአት ልምምዱ ባለመመለስ በኃጢአቱ ከሚመላለስ ሰው መራቅ እንደሚገባ የእግዚአብሔር ቃል ያዛል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 9 እስከ 13 ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፉላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልኩም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን
ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አገዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉውን ከመካከላችሁ አውጡት ይላልና። እኛም በግላችን የቅዱሳን ኅብረትም በቅድስና ሕይወት እንመላለስ ዘንድ በማያምኑትም ዘንድ ወንጌላችን እንዳይነቀፍና መልካም ምስክርነትም ይኖረን ዘንድ ወንድሞች ከተባሉ ነገር ግን ወደውና ፈቅደው ኃጢአት ከሚያደርጉ በንስሐም ከኃጢአት ልምምዳቸው ከማይመለሱ ሰዎች እንራቅ፣ ኅብረትም አናድርግ። ሰውን ማማት ኃጢአት ነውና ከሐሜትም እንራቅ። ቸሩ እግዚአብሔርም ለሁላችንም ማስተዋልና ጸጋውን ያብዛልን። አሜን። ኃይልና የብርታት ምንጭ ውስጤን አዳሽ ደጋፊና አጽናኝ ወዳጅ ነፍስን መላሽ አካሄድን ካንተ ጋር ማድረግ መስማማት ታደል ነው በየቀኑ ካፌ ታላቅ ጥበብን መስማት ሁልጊዜ በፊት መቆሙ ማገልገሉ ያንተን ማስቀደም